Ethiopia, and it works. Bro, I just clicked on your channel and you make Roblox content. I'm not believing a guy like that, bro. I'm not gonna cap to you. አይሾስ ቢወድ አዲስ አበባ ሊወርድ ትንሽ ሰዓታቶች ብቻ ናቸው የቀረው። ስለዚህ ከመውረዱ በፊት ማለት ነው የሆነ ነገር ልነግራችሁ እፈልጋለሁ። ምን እንደምታደርጉ ማለት ነው። እሺ በቃ እንደዚህ በቃ ነቃ ብሎ በኢነርጂ ማለት ነው። ከላይ እንዳይሆን ታዲያ ከውስጥ ኤነርጂ ከውስጥ ይሁን በቃ እንደዛ ከሆነ ማለት ነው። እሱ ቢበልጥ ክህሎቱ ይጨምራል። ኤነርጂው ኢንክሪዝ ክህሎቱ ይጨምራል። ገባችሁ? ወይስ ኢትዮጵያን ኤነርጂ ነው የሚለው ገባችሁ? የሆነ ጊዜ ስፔን ሄዶ ነበርና የስፔን ህዝቦች ማለት ነው ኤነርጂ ምንም የላቸውም ነበር። ወይስ ስፔን ኤነርጂ ነው አለው። ገባችሁ? ጠየቀ። ገባችሁ? እና ኤነርጂ ያስፈልጋል። ስለ እንግሊዝኛ ቋንቋ ታስቡ። ልንገራችሁ አንድ የተማርኩትን ከሱ ልንገራችሁ። የሆነ ቀን ላይ ማለት ነው ኢንዶኔዥያ ቪዚት ላደርግ ሄዶ ነበር። የዛኔ ደግሞ ላይቭ ስትሪሙ ላይ ነበርኩኝ ውስጥ ላይ ማለት ነውና በህዝብ ዙሪያ እንደተማርኩት ነገር መሰላችሁ እንግሊዝኛ ምንም አይችልም ጭራሽ። እንደውም እኛ ኢትዮጵያኖች እንችላለን እንግሊዝኛ፣ እነሱ እኮ ምንም አይችሉም። ገባችሁ? በምልክት ነው ከምልክትም ጭምር ደግሞ ላይክ በኤነርጂ ነው። ታዲያ ኤነርጂ ካለ ቋንቋ ችግር የለውም። ኤነርጂ ያስፈልጋል ነው የምላችሁ። ኤነርጂ በቃ ሾው ታሌንት እና ደግሞ ባህል ማስተዋወቅ አለ አይደለ? በቃ ምክንያቱም ይሄ ቢግ ስትሪመር ስለሆነ ላይክ ኦን ዘ ወርልድ ላይክ በዓለም ላይ ትልቅ የሆነ ስትሪመር ስለሆነ ግዴታ ኤነርጂ ያስፈልጋል። ባህላችን እባካችሁ በቃ ፕሊዝ ፕሮቴክት ማድረግ አለባችሁ። ላይክ ሌሎች ላይክ ነገሮች ማለት ነው። ሁሌም ይሁን በቃ ይሄን ነው የምላችሁ። ስፒድንማ ኢሜል አድርገው ጨፍጭቀው ሀገራችንን ጎብኝልን ያሉት ጃኒ የሚባለው ልጅና አዶናይ ናቸው። እኔ ከውስጥ ነው የሰሙት፣ ቤተሰብ ከውስጥ ነው የሰሙት። አዶናይና እንትና ጃኒ የሚባለው ኢሜል አድርገውለት እንግሊዘኛቸው ደግሞ እዛው ይዘው ተወልዶ ያደጉ አይደሉ? እንግሊዘኛቸው ውሃ ነው፣ ፍስስ ነው የሚያደርጉት። አዶናይ አይደለም አይሾ ስፒድን ሙሉ ኢትዮጵያን ህዝብ እንዴት ፍስስ እንዳደረገ ታውቃላችሁ ጋይስ? ፍስስ እንዳደረገ አፈሰሰው። አዶናይ ስራ አንስተ ገባለት፣ አሰመጠው። ከዛ ማይሾ ስፒድ ምን አለ? ኢትዮጵያ ማለችበት ይመጣል። እና አዶናይ እንዴት ነው ላንጉጅ ትምህርት ቤት ተከፍት ተሰበስባቸው ቲክቶከሮችን እና ላንጉጅ ለነገሩ ዩቲዩብ ማቁታናለች እንግሊዝኛ ተወራስ ያገሪ ልጅ እንዴት ነው ሰብስበ ላንጉጅ ትከፍታለህ? አይሾ ስፒድ እስኪመጣ ድረስ ሰብስበ ታስተምርልናለህ። እንዴት ነው ላንጉጅ ትምህርት ቤት ክፈት አዶናይ ቲክቶከሮችን በማስተማር ራሱ የታሪክ ነገር የምታገኘው። እናማሳ አይሾ ስፒድን የጋበዙት ጃኒ ሴቷ አይደለም ያልኩት እና ሻውን ደግሞ በዩኒቨርሳል ደረጃ ልንሰደብ ነው። አይሾ ስፒድ ሲመጣ ምናምን ብላችሁ ዝግጅታችሁን አጠናቃችሁ ቁጭ ብላችሁ የምትጠብቁት ሰዎች በቅጡ አማርኛ እንኳን እያወራን እርስ በርስ መግባባት አቅቶናል። እንኳን ከዛ አይሾ ስፒድ ምናምን ስትል ቢቀርስ ማለት አትንቀልቀሉ፣ እስኪ አትንቀልቀሉ። በጣም እያንፈራገጣችሁ ነው፣ እያየሁ ነውና ኢትዮጵያ እንዲህ ናት እያለ ደህና ነገር እንዲያወራ ከቻለም ተመልሶ እንዲመጣ ሁለተኛው ዙር ምናምን እስኪ አርጉት። እስኪ ስህተት ለመስራት አትጣደፉ። ቁብዳም ህዝብ ጩጬ ሰው አያጣም ማለት ባለፈው አንጎላ ሄዶ እኔን ትመስላለህ እያለ ነበርና እዚህ ጋር ራሱ እሱን ቢመስል ህፃን ልጅ ነው ይሄኛውና እኔን ትመስላለህ እያለ አባትየውን ይሄ ወንድሜ ነው እንዴ እያለ እየጠየቀው ነበርና አይሾ ስፒድ በየሀገሩ የሆነ መንታ አለው። የኛ ሀገሩ አይሾ ስፒድ ግን ኢትዮጵያዊው ቁርጥ እሱ ነው የሚመስለው። ያንተ መንታ ወንድም ስትሳተው ማትቀር ታይቶ የማይታወቅ አይሾ እኔ ዓላማዬ አይሾ ስፒድ ማስለቀስ ነው፣ በፍቅር ማስለቀስ ነው አይሾ ስፒድ። ይህ ደግሞ ማድረግ እንችላለን ብዬ አስባለሁ። ትላልቅ አሪፍ ቦታዎች እንወስደዋለን። አዲስ አበባ ያለችበት ደረጃም እናሳያለን። በጣም ትልቅ የሆነ የቱሪዝም እድል እያጋጠመን ያለው በጣም በብዙ ሚሊዮን ዶላሮች የምናገኝበት የቱሪዝም እድል ነው ጋይስ። አይሾ ስፒድ ማለት ልክ እናንተ እንደምታዩት የሚያብድ የሚጮህ ምናምን ብቻ አይደለም። ትልቅ የሆነ ተጽዕኖ ያለው ሰው ነው። ኢትዮጵያን በጣም መቀየር ይችላል። እንዴት ነው የሚቀይረው? አይን ውስጥ እንገባለን። አይን ውስጥ ከገባን ደግሞ አሁን ያለንበት ለውጥ እውነቴን ነው የምላችሁ በጣም ብዙ ቱሪዝም አትራክት ያደርጋል። ስለዚህ ሁላችሁም የባህል ልብስ ለብሳችሁ እንድትወጡ ፈልጋለሁኝ። የባህል ጭፈራ የምትችሉ ሰዎች ደግሞ ማለት ነው ሜሴጅ ላይ እንድጽፉልኝ ፈልጋለሁ። አምርን ስራ ታይቶ ዛሬ እንግዲህ ከአይሾ ስፒድ ጋር በተገናኘ ብዙ ቪዲዮዎችን አይተን Starlink needs permission from some Ethiopian authority to operate for the public, and I don't think they got the license, but you have another option. That option is DIA, Dedicated Internet Access from Ethio Telecom. That network is private and it's powerful, fast, and it's non-shareable, meaning you don't share it with people, and it works fine even at peak hours, like when many people are using internet. Some embassies and media use it, so you can try the DIA network, Dedicated Internet Access. And another option I got for you is try to contact ECA, Ethiopian Communications Authority, the one responsible for telecom services in Ethiopia. They may allow you to use your own Starlink device for like 24 hours for a day. Try it, but it's maybe, because I'm not sure they will do that. Anyway, we got many things to show you and to the world. ታቻለ በያስባለው ኢትዮጵያ ውስጥ ሲመጣ ያለው ኔትወርክ ስትሪም ለማድረግ ያስቸግረዋል አያስቸግረውም የሚል ነገር ማለት ነው። ሶ ስትሪም ለማድረግ እንግዲህ በዋናነት የሚያስፈልገው የዳውንሎድ ስፒድ ሳይሆን አፕሎድ ስፒድ ነው። ምክንያቱም እሱ ከዚህ በካሜራው የሚቀርጸውን ነገር ወደ ዩቲዩብ ሰርቨር አፕሎድ አድርጎ እኛ ስንመለከተው ደግሞ በአሪፍ ኳሊቲ ሳይቆራረጥብን እንድናይ ዳውንሎድ ስፒዳችን አሪፍ መሆን አለበት። ሶ ለሱ ዋናው ነገር አፕሎድ የሚያደርግበት ስፒድ ነው። ሶ አፕሎድ ስፒድ ደግሞ እንደምታውቁት ብዙ ጊዜ ደካማ ነው። ፋይበር ላይ ካልሆናችሁ 4G 5G
ስትሪም ብትጠቀሙ ደካማ ነው የሚሆነው። ነገር ግን ኖርማል የሆነ ኤችዲ ስትሪም ማድረግ ቢፈልግ ምን ያህል ፍጥነት ያስፈልገዋል የሚለውን ከተመለከትን ከ5 እስከ 10 ሜጋቢት ፐር ሰከንድ ያስፈልገዋል አፕሎድ ስፒዱ ማለት ነው። ከዛ በተጨማሪ ፉል ኤችዲ የሆነና በጣም ስቴብል የሆነ ስትሪም ማድረግ ከፈለገ ደግሞ ቢያንስ 20 ሜጋቢት ፐር ሰከንድ ያስፈልገዋል። አሁንም የአፕሎድ ስፒዱ ማለት ነው፣ ዳውንሎድ አይደለም። ስለዚህ ምን አሰብኩኝ እስኪ እናንተ ያላችሁበት ቦታ ላይ ምክንያቱም እሱ አንድ ቦታ ላይ ብቻ ሆኖ ስላልሆነ ስትሪም የሚያደርገው ስለሚንቀሳቀስ አንዳንድ ቦታዎች ላይ ብዙ ተጠቃሚዎች ካሉ ያለበት ቦታ ላይ ደካማ ኔትወርክ ካለ ሊያስቸግረው ይችላል። ስለዚህ እስኪ ይሄንን ቪዲዮ የምታዩ ሰዎች አሁን በማሳያችሁ መንገድ እናንተ አካባቢ ላይ የአፕሎድ ስፒዳችሁ የኔትወርካችሁ ምን ያህል እንደሆነ ቴስት አድርጉትና ስክሪንሾት አድርጋችሁ ያላችሁበትን ቦታ ጽፋችሁ ኮሜንት ላይ ታስቀምጡልኛላችሁ። ስለዚህ ይሄንን ቪዲዮ እያያችሁ እስኪ ስልካችሁ ላይ ክሮምን ክፈቱትና ወይ የምትጠቀሙትን ብራውዘር ክፈቱና ሰርች ማድረጊያው ላይ እንደዚህ ስፒድ ቴስት ብላችሁ ሰርች አድርጉ። ከዛ በመቀጠል መጀመሪያ የሚመጣላችሁ እዚህ አማራጭ ላይ ትገቡና ይሄንን ጎትሉታላችሁ። በመቀጠል እንደምታዩት እንደዚህ ቴስት ማድረግ ይጀምራል። እናንተ የምትነግሩኝ ይሄ መጀመሪያ ላይ የሚመጣላችሁን የዳውንሎዱን ሳይሆን ይሄንን ከጨረሰ በኋላ ቀጣይ አፕሎድ ብሎ ደግሞ ወይን ጠጅ ከለር ቴስት ማድረግ ይጀምራል። እሱን ነው የምትነግሩኝ። እኔ ጋር እንደምታዩት ወደ 19.53 ሜጋቢት ፐር ሰከንድ አካባቢ አፕሎድ ስፒድ አለው። እስኪ የእናንተ አካባቢ ምን ያህል እንደሆነ እንደዚህ ቴስት አድርጋችሁ ኮሜንት ላይ አስቀምጡልኝ። ይመቻል። እንዲደረግለት ብዙሃኑ ማህበረሰብ ለሚመለከታቸው አካላት ጥሪውን በይፋ እያቀረበ ይገኛል። በዚህ ጉዳይ የእናንተስ አስተያየት ምንድነው? ሐሳባችሁን ግለጹልኝ እስኪ። በዓለም ዙሪያ እንግዲህ በሚሊዮኖች የሚቆጠሩ ተከታዮች ያሉትና እንዲሁም ደግሞ የክርስቲያኖ ሮናልዶ ቁጥር 1 ቀንደኛ ደጋፊ በመሆን የሚታወቀው ታዋቂው አሜሪካዊው ስትሪመር አይሾ ስፒድ እንግዲህ በአሁኑ ወቅት የአፍሪካ ጉዞ በይፋ ጀምሯል። ተጽዕኖ ፈጣሪው ወደ ሚሄድበት ሀገር ሁሉ እንግዲህ በሚያደርገው የላይቭ ስትሪም ስርጭት በሚሊዮኖች የሚቆጠሩ የውጭ ሀገር ዜጋዎች እንግዲህ ሀገሪቱን እንዲያውቋት የማድረግ አቅም ያለው ስትሪመር ነው። እንዲህ አይነት ዓለም አቀፍ ተጽዕኖ ፈጣሪዎች ወደ ሀገር ውስጥ መግባታቸው እንግዲህ የኢትዮጵያን ባህል እንዲሁም ደግሞ እንግዳ ተቀባይነትና ታሪካዊ ቦታዎች ለዓለም ወጣቶች በቀጥታ ለማሳየት ትልቅ አጋጣሚ ነው የሚሉ ሰዎችም ተበራክተዋል። ከጊዜው ጋር አብሮ በመራመድ እንግዲህ ይህ ወጣት ኮከብ ወደ ኢትዮጵያ በሚመጣበት ወቅት የሚገጥመው አቀባበል የተለየና ለሀገር ገጽታ በሚጠቅም መልኩ ሊታቀድ ይገባል የሚሉ እጅግ በርካታ ድምጾች በስፋት እየተሰሙ ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። ፎሎ እያደረጋችሁ ቤተሰብ ሆናችሁ አዘኑ። Best hair barber here in Africa. And Aisho Speed. Ethiopia has the greatest hair barber. His name is Nati, and he does all the celebrities' hair here in Ethiopia. He does all the influencers, celebrities' hair, and he's 100% good at his job. So I should definitely recommend you to get your hair done or to get your hair cut at Nati's. I'll mention him here, so please check him out. ሀበሾች ደግሞ ሁላችሁም አይሾ ስፒድን ሜንሽን አድርጉት እሺ፣ ኮሜንቱ ላይ እንዲያዩ አደራ። አይሾ ስፒድ was የመጀመሪያው ቀን ነበር አይ ቲንክ አንጎላ ነበር የመጀመሪያው ቀን እና ያየሁት ነበር ስትሪሙን እና በጣም የታዘብኩት ነገር ቢኖር በጣም ብዙ ሰው ነበር ብር እየጠየቀ ነበረው። በጣም ብዙ ሰው ነበር እየለመነ የነበረው። በቃ ኦልሞስት በጣም ብዙ ሰው በቃ ችግር ላይ ነኝ ምናምን የሚለው አላረ ቲፒካል ልመና ነበር እና በጣም ታዝቤያለሁ። ትንሽ ደብሮኛል እሱ ነገር። ምክንያቱም ነጮች ኦልሬዲ አሁን እኛ ስለ አፍሪካ ብለው ሲያስቡ የሚያስቡት የሆነ አይነት ኢሜጅ አለና በቃ ቲፒካሊ እሱን ነበር ያየው የነበረው ቱሩ ላይና አደራችሁን ይሄን ነገር አደራ ኢትዮጵያ ላይ አደራችሁን በቃ ጸዴ ነገር ብቻ ያሳዩልን እባካችሁን። አይ ሚን ኦብቪየስሊ በቃ ሪያሊቲ ላይ ያለው ነገር መታየት አለበት ግን አክቹአሊ እነሱ ከሚያስቡት በላይ ግን በጣም ብዙ ማሳየት የምንችለው ነገር አለ ብዬ አስባለሁ። በካልቸርም ዋይዝ በላይፍ ስታንዳርዳችን በላይፍ ስታይላችን ብዙ ነገር ማሳየት እንችላለን ብዬ አስባለሁና ይሄ ነገር ኢትዮጵያ ላይ እንዳይደገም አደራችሁን ቱርን ያዘጋጃችሁ ሰዎች አዶናይ አም ሹር 100% እናንተ ናችሁ አንድ ልምታረጉት። አይ ቲንክ አይ ሶ አ ቪዲዮ እና ሜንሽን አድርጉት ከቻላችሁ አዶናይንም ያው ተማመናለሁ 100% በጣም ጸዴ ነገር እንደሚኖር ተማመናለሁ። ግን ኢትስ ጀስት አ ሄድስ አፕ ያ በጉጉት እንጠብቃለን እንግዲህ ይመቻችሁ። የአይሾ ስፒድ የቱር ስትሪም ጨርሷል። ሳውዝ አፍሪካ የነበረውን ደግሞ ትናንትና ጨርሷል። አዲስ ዓመታቸው ምናምን ስትሪም አድርጎ አልቋል። ቀጣይት እንደሚል አይታወቅም፣ ግን ኢትዮጵያ ቀጣይ ሳምንት አካባቢ ላይ ይጠበቃ ይገኛል። መምጣቱ አይቀርም እና እባካችሁ ይህን አጋጣሚ ተጠቅመን ማለት ነው ሀገራችንን በደንብ አድርገን ፕሮሞት ማርኬት እናርጋት እባካችሁ። ምክንያቱም ይህ ቱሪዝማችንን ከፍ የምናደርግበት በጣም ትልቅ እድል ነው ከምታስቡት በላይ ማለት ነው። ቻይና የነበረውን ብራዚል የነበረውን ታውቃላችሁ እንዴት ጸደይ እንደነበረ። እኛም ባህላችንን በቃ ካልቸራችንን፣ ምግባችንን፣ መጠጣችንን፣ ዳንሳችንን በቃ 2000 አበሻ አለ ቶቶታለን ማሳየት ከዛ ደግሞ ታሪካችንን ማሳየት ሂስትሪ የሚገርም ሂስትሪ ነው ያለን። ገባችሁ አይደለ? የጥቁሮች እኛ መመኪያ ነን። ስለዚህ አድዋ ሙዚየምን ማሳየት ምናምን ቤተመንግስት ያሉትን ሙዚየሞች ነው እንደዚህ ጸዴ አድርገን ሴፍቲው በተጠበቀ ሁኔታ ማሳየት። ሌላው ደግሞ ይሄ የኢትዮጵያ አይሾ ስፒድ
ይሄን ቪዲዮ የምታይ ከሆነ ማለት ነው እባክህ ባክ ፍሊፕ ማድረግ ተለማመድ። ወደ ኋላ እንደዚህ መከርበት ምናምን ከነገራ እንግሊዘኛህንም በደንብ አሻሽል። እስከዛ ድረስ ምናምን ነገር የሆነ እንግሊሽ ስኩል ምናምን ግባ። እሱ ነው። ከዛ ሌላው ደግሞ እኛ እንደዚህ ቲኔጀሮች ምናምን ነገር ሀያዎች ውስጥ ያለ ምናምን ነገር በልጅ እግራችን ዱብ ዱብ እያልን እሱን እየተከተልን ሃይፕ ማድረግ አለብን። ኦኬ ይሄ እነዚህ መኩራት ምናምን ነገር አያስፈልግም። ደግሞ ዲያስፖራ ሲዝን ላይ ነው እየመጣ ያለው። ጸዴ ነው ይላችሁ። አይሶ ስፒድ እንደሚያደርግ ታውቃላችሁ። መጀመሪያ ከከተማው ውጭ ያሉትን አካባቢዎች ያሳይና ነው ከዛ ወደ መሀል ከተማ የሚገባው። ከዛ አመሻሽ ላይ ደግሞ ናይት ላይፍ ምናምን ያሳያል። አዲስ አበባችን ደግሞ በናይት ላይፍ አትታማም። ክለባችን ጌት ሬዲ ጸዴ ነገሮች የምናሳየው Welcome to the best beat. We are waiting for you. Yay! ትናንትና እንደምታውቁት